እንደዚህ ግን የሚደብር ስሜት አለ። አንድ ነገር ጊዜ ወስዳችሁ ቆንጆ አድርጋችሁ ሰርታችሁ ሰው ይወደዋል በደንብ ሪያክት ያደርግበታል ብላችሁ ስታስቡ ጭራሽ 1000 ያልሞላ ቪው ሲያገኝ ያለው ስሜት እንዴት እንደሚከብድ። እኔ ግን እውነቱን ለመናገር በዚህ አካውንት በጣም ትልቅ ተስፋ ነው ያለኝ። ከጊዜያት በኋላ በሚሊየንስ የሚቆጠሩ ፎሎወሮችና ብዙ ቪው ያላቸው ቪዲዮዎች እንደሚኖሩኝ በጣም እርግጠኛ ነኝ። ስለዚህ ዛሬ ላይ ባለመሰልቸት የእጅ ስራዎችን እንግዲህ እንደዚህ እየሰራሁኝ አሳያችኋለሁ ማለት ነው። እነዚህ የሚታያቸው ፕሮዳክቶች አዲስ ላውንች የተደረጉ ፕሮዳክቶቼ ናቸው። ዝገት ብዬ ሳይማያቸው ነበረ። ሰው ይስማማ ባላቅም ግን እኔ ሳያቸው ያለው ፊኒሺንግ የሆነ አንቲክና ቪንቴጅ የሆነ እቃዎችን አይነት ነው እና አሁን ላይ ደግሞ እነዚህ እቃዎች በጣም ትሬንድ ሆነው እየተፈለጉ ስለሆኑ ለምን እኔ ደግሞ በእጅ ስራዎቼ በደንብ ወደ ኋላ አልመልሳችሁም ብዬ ነው። እንግዲህ ዩኒክ የሆነ ቤት ማስዋቢያ የምትፈልጉ ሰዎች አዲሱ ሱቄ ላይ እነዚህን እቃዎች አስገብቻቸዋለሁ። እዛ መጣችሁ ማግኘት ትችላላችሁ። ባይ መልካም ሰንበት።